ትዕዛዙ የሚፈጸም ጀግና ሰው መሆን ትፈልጋለህ? እንግዲያውስ የታላቁን የጦር ጀነራል ሰንዙ ስትራቴጂ ተከተል። ከ2500 ዓመት በፊት ንጉስ ሆሉ ስለ ሰንዙ ዝና ይሰማና ያስጠራዋል። የጻፍከው ነገር በሴቶች ላይ እንደሚሰራ ማረጋገጥ እፈልጋለሁ በማለት እጅግ ውብ የሆኑ 180 ቅምጦቹን ያስጠራና እነዚህን ሴቶች ጠንካራ ወታደር አድርጋ አሳየ ይለዋል። ሰንዙም ሴቶቹን በሁለት ቡድን ይከፍላቸዋል። ንጉሱ አስበልጦ የሚወዳቸውን ሁለት ሴቶች ይመርጥና የቡድን አለቃ አድርጎ ይሾማቸዋል። ከዛም ወደ ሴቶቹ ዞሮ ትዕዛዝ ይሰጣል። ሴቶቹ ከት ብለው ይስቃሉ፣ እርስ በርስ እየተያዩ ይቀልዳሉ። ሰንዙም ወታደሮች ትዕዛዙን ካልተረዱት ይህ የጀነራሉ ጥፋት ነው በማለት በድጋሚ ያስረዳቸዋል። ከዛም ሰንዙ በድጋሚ ትዕዛዝ ይሰጣል። ሴቶቹ ልክ እንደ ቅድሙ ይስቃሉ፣ ያሾፋሉ። በዚህን ጊዜ ሰንዙ ትዕዛዙ ግልጽ ሆኖ ወታደሮች ትዕዛዙን ካልፈጸሙ ጥፋቱ የአለቆቹ ነው በማለት ሁለቱ ሴት የቡድን አለቆች በሞት እንዲቀጡ ያዛል። ንጉሱ ይህን ሲሰማ ይደነግጣል። በቃ አሁን ችሎታህን አይተናል፣ ስለዚህ ለሴቶቹ ምህረት አድርግላቸው ይለዋል። ሰንዙ ለንጉሱ ምላሽ ይሰጣል። ንጉስ አንድ ጊዜ ጀነራሉን ከሾመ በኋላ በወታደራዊ ጉዳዮች ጣልቃ መግባት የለበት። ጣልቃ ገብቶ ትዕዛዝ ከሰጠ ግን ጀነራሉ ትዕዛዙን ያለ መቀበል ሙሉ መብት አለው በማለት ሁለቱም ሴቶች በሞት እንዲቀጡ ያደርጋል። ይህን ጊዜ ሁሉም ሴቶች ይደነግጣሉ፣ ይርበተበታሉ፣ መንቀጥቀጥ ይጀምራሉ። ከዛም ሰንዙ ወደ ሴቶቹ ዞሮ ትዕዛዝ ይሰጣል። ሁሉም ሴቶች ቀጥ ለጥ ብለው ትዕዛዙን ይፈጽማሉ። በመጨረሻ ሰንዙ ንጉስ ሆይ አሁን ወታደሮች ለጦርነት ዝግጁ ሆነዋል፣ በእሳትም በውሃ ውስጥም እንዲያልፉ ብታዛቸው ያለ ማንገራገር ትዕዛዝን ይፈጽማሉ በማለት ሴቶቹ ለንጉሱ ያስረክባል። በዚህም ሰንዙ እውነተኛ የጦር ስትራቴጂ ጠበብት መሆኑን ያስመሰክራል። ንጉሱም የግዛቱ ጀነራል አድርጎ ይሾመዋል። አንተም ቃልህ እንዲከበር ትዕዛዝህ እንዲፈጸም ከፈለክ የተግባር ሰው ሁን። ከተናገርክ በኋላ ሐሳብን አትቀያይር፣ አትወላውል፣ ቁርጠኛ ሁን፣ አቋም ይኑርህ። የተናገርከውን በተግባር አድርገህ አሳይ። ያኔ ቃልህ ይከበራል። ያኔ ያለ ጥርጥር ሁሉም ቀጥ ለጥ ብለው ይታዘዙሃል።